በገጠር ጋና ወደ ተሰራ አዲስ የመጀመሪያ ደረጃ ትምህርት ቤት ወይም በካምቦዲያ ወደሚገኝ የቴክኒክ ኮሌጅ ስትገቡ ሁል ጊዜ ማለት ይቻላል የምታዩት ነገር አለ። በመግቢያው አጠገብ የተለጠፈ የሚያበረቀርቅ ባለ 4 ጎን የነሐስ ቅርጽ ይኖራል። ብዙውን ጊዜ እርስ በርስ የተጠላለፉ 2 ባንዲራዎችን ያሳያል። የአስተናጋጁ ሀገር ባንዲራና የለጋሹ ሀገር ባንዲራ፣ እንግሊዝ፣ አሜሪካ ወይም በቅርቡ ደግሞ ቻይና ሊሆን ይችላል። ይህ የዘላቂ አጋርነት ምልክት በብረት ላይ የታተመ የጨዋነት ሰላምታ ተደርጎ ይታሰባል። ነገር ግን ከህንፃው ጋር ስለተያያዙት የማይታዩ ገመዶች ወይም ተጽዕኖዎች ቆም ብሎ ማሰብ ይጠይቃል። በምዕራቡ ዓለም ስለ ውጭ እርዳታ ብዙ እናወራለን። ብዙውን ጊዜ እንደ ንጹሕና ያልተበረዘ በጎ አድራጎት ለተቸገሩት እገዛ ማድረግ ተደርጎ ይቀርባል። በትምህርት ዘርፉን ደግሞ የዚህን ሐሳብ በጎነት መቃወም ከባድ ነው። ልጆች እንዲማሩ የማይፈልግ ማን አለ? ነገር ግን ይህንን በታሪክ መነጽር በተለይም አሁን ቼኩን እየፈረሙ ባሉት ሀገራት ቀኝ ተገዝተው በነበሩ ሀገራት እይታ ስትመለከቱት ነገሩ እጅግ የተወሳሰበ ይሆናል። ጉዳዩ ከመሰረታዊ የንባብ ክህሎት አልፎ ስለ ኃይል፣ ስለ ባህል ተጽዕኖና ስለማይጠፉት የቅኝ ግዛት መንፈሶች ይሆናል። ይህ በሁለት በኩል የሚቆርጥ ሰይፍ ነው። በአንድ በኩል እውነተኛና አስፈላጊ የአቅም ግንባታ አለ። በሌላ በኩል ደግሞ ምን መታወቅ እንዳለበትና እንዴት መማር እንዳለበት የሚወስን ረቂቅ፣ ምናልባትም ሆን ተብሎ የተደረገ የኒኦ ኮሎኒያሊዝም ወይም አዲስ ቅኝ ግዛት አይነት አለ። ይህ ደግሞ ምቾት የማይሰጥ ጥያቄ ያስነሳል። ይህንን በደንብ ለመረዳት ወደ ኋላ መለስ ብለን ማየት አለብን። በደቡባዊው የዓለም ክፍል ያሉ ትምህርት ሥርዓቶች ከምን እንደተፈጠሩ ልንቆጥር አንችልም። ለምሳሌ በህንድ የነበረውን የእንግሊዝ አስተዳደር ብንመለከት ስለ ቶማስ ማኮላይ ማውራት የግድ ይለናል። በ1835 በጻፈው ታዋቂው የትምህርት ሰነድ ላይ የእንግሊዝኛ ትምህርት ዓላማ በደምና በቀለም ህንዳዊ፣ ነገር ግን በፍላጎት፣ በአመለካከት፣ በስነ ምግባርና በእውቀት እንግሊዛዊ የሆነ መደብ መፍጠር እንደሆነ በግልጽ አስቀምጦ ነበር። ትምህርት ቤቶችን የገነቡት ኢምፓየሩን የሚገዳደሩ ተቺ አሳቢዎችን ለመፍጠር አልነበረም። የገነቡት ቅኝ ግዛቱን ለማስተዳደር የሚረዳ የጌታውን ቋንቋ የሚናገር እና የጌታውን አሰራር የሚረዳ መካከለኛ የአስተዳደር መደብ ያስፈልጋቸው ነበር። በፈረንሳይ ምዕራብ አፍሪካ ተልዕኮ የተለየ ቢሆንም ጣልቃ ገብነቱ ግን ተመሳሳይ ነበር። ሚሽን ሲቪሊዛትሪስ፣ ግቡ ማዋሃድ ነበር። አሲሚላሲዮን፣ የሴኔጋል ወይም አይቮሪ ኮስት ልጆችን ወደ ጥቁር ፈረንሳውያን መቀየር ነበር። እነዚህ ልጆች ስለ አልፕስ ተራራ ያውቃሉ፣ ነገር ግን ስለ ናይጀር ወንዝ ምንም ያያውቁም ነበር። ወደ ዛሬው ስንመጣ ቅኝ ገዢዎቹ በአካል ለቀው ወጥተዋል፣ ነገር ግን ተቋማዊ አወቃቀሮቹ እነከተሉ ናቸው እና አሁን የውጭ እርዳታ ብዙም ጊዜ የሚፈሰው ወደ እነዚሁ የድሮ ጠንካራ መዋቅሮች ነው። ትምህርትን ለማዝመን ቢሊዮኖችን እናወጣለን፣ ነገር ግን ብዙም ጊዜ የምናደርገው በመጀመሪያ ደረጃ የአካባቢን ማንነት ለማጥፋት ተዘጋጅቶ የነበሩትን አውሮፓ ተኮር ሞዴሎችን በማጠናከር ነው። እርዳታ በትክክል የሰራባቸው ቦታዎች የሉም ማለት አይደለም። መረጃዎችን ስንመለከት እርዳታ አስደናቂ ነገሮችን አድርጓል። ከሚሌኒየሙ የልማት ግቦችና ከዘላቂ የልማት ግቦች ኤስዲጂስ ወዲህ ለሁሉም የመጀመሪያ ደረጃ ትምህርት ዩኒቨርሳል ፕራይመሪ ኤጁኬሽን ትልቅ ግፊት ተደርጓል። እንደ ኬንያ፣ ማላዊ እና ዩጋንዳ ባሉ ሀገራት በ2000ዎቹ መጀመሪያ ላይ መንግስታት የትምህርት ቤት ክፍያን እንዲያስወግዱ በማድረግ የውጭ እርዳታ ትልቅ ሚና ተጫውቷል። ውጤቱስ የተማሪዎች ምዝገባ በከፍተኛ ሁኔታ ጨመረ። በሚሊዮን የሚቆጠሩ በእርሻ ላይ የውሉ የነበሩ ልጆች ወደ ትምህርት ቤት ገቡ። ይህ የሚጨበጥና የማይካድ ድል ነው። በተለይም የሴቶች ትምህርት እንዲስፋፋ የተደረገው ግፊት በአብዛኛው በእርዳታ መስፈርቶች አማካኝነት ነበር። ለጋሾች የጾታ ልዩነቱን ካላጠበባችሁ ይህንን የገንዘብ ድጋፍ አንለቅም አሉ። ይህም ለውጥ አመጣ። የባህል እንቅፋቶች በገንዘብ ማበረታቻዎች ተሰበሩ። ግን ሁልጊዜ ግን የሚል ነገር አለ። በትምህርት ሃርድዌር ሕንፃና ቁጥር ላይ ብቻ አተኩረን ሶፍትዌሩን ይዘቱንና ጥራቱን የረሳን ይመስላል። ሪፖርት ላይ ለማቅረብ ስለሚመች ብቻ ክፍል ውስጥ ያሉትን ልጆች ቁጥር እንቆጥራለን። ነገር ግን በጭንቅላታቸው ውስጥ ምን እየተካሄደ እንዳለ እምብዛም አንጠይቅም። አሁን
የመማር ቀውስ የሚባል ክስተት አለ። በእርዳታ በሚደጋገፉ ብዙ ሀገራት ለ5 ወይም 6 ዓመታት ትምህርት ቤት ተቀምጠው ቀላል አረፍተ ነገር ማንበብ የማይችሉ ልጆች አሉ። ለምን? ምክንያቱም እርዳታው ተደራሽነትን አስፋፍቷል እንጂ ጥራትን አልጨመረም። ለአንድ መምህር 100 ተማሪዎች ይኖራሉ። እርዳታው ጣሪያውን ሰርቷል። ነገር ግን መምህሩ ያንን ያህል ተማሪ እንዴት መያዝ እንዳለበት አላሰልጥነውም፣ ወይም ለመምህሩ የሚበቃ ደመወዝ አልከፈለውም። በወንበር ላይ ያሉ ተማሪዎች የሚለው መለኪያ ግራፍ ላይ ያምራል፣ በተግባር ግን ባዶ ነው። ይህ ደግሞ ወደ ስርዓተ ትምህርት ወጥመድ ያመጣናል። አንድ ለጋሽ ሀገር የስርዓተ ትምህርት ማሻያ ፕሮጀክትን ሲደግፍ ወደ አቅል በቀል የእውቀት ስርዓቶች እንዲመለስ ሐሳብ እያቀረበ አይደለም። እንደ ለንደን ወይም ፓሪስ ያለ ሞዴል ነው የሚያቀርቡት። መጽሐፍቱ በምዕራባውያን አሳታሚዎች ይመረታሉ። ይህም ድብቅ ስርዓተ ትምህርት ይፈጥራል። የምትማሩት ስነ ጽሕፍት ስለ አካባቢው ቃል ታሪክ አይደለም። የታሪክ መጽሐፍቱ ዓለምን የሚያዩት ከአውሮፓ አንጻር ነው። የሳይንስ ምሳሌዎች ማንጎን ከመጠቀም ይልቅ አፕልን ይጠቀማሉ። የምዕራቢያንን ዕውቀት እንደ ዓለም አቀፋዊና አካዳሚያዊ ሲያደርግ፣ የአካባቢውን ዕውቀት ደግሞ እንደ ወግ ወይም ተረት ይቆጥሩታል። በቅርቡ በአፍሪካ ውስጥ በአቅም ላይ የተመሠረተ ስርዓተ ትምህርት CBC በሚል የሚደረገውን ግፊት ለዓለም አቀፋዊ የካፒታሊስት ገበያ የሚሆኑ ክህሎቶች ኮዲንግ፣ እንግሊዝኛ ቅድሚያ ይሰጣል። ነገር ግን ይህ የሚሆነው የአካባቢው ግብርና ሳይንስና ታሪክ ኪሳራ ከሆነ ዜጎችን ሳይሆን ለምዕራቡ የዓለም ሠራተኞች እየፈጠራችሁ ነው። ትልቁ ችግር የቋንቋ ጉዳይ ነው። በብዙ በእርዳታ በሚተዳደሩ ሀገራት የመማሪያ ቋንቋው የቀድሞ ቅኝ ገዢው ቋንቋ ነው፣ እንግሊዝኛ፣ ፈረንሳይኛ። ለጋሾች ይሄንን ይመርጣሉ፣ ውጤቶችን ለመለካትና ለዓለም አቀፍ ውህደት ስለሚመች። ነገር ግን ለመማር አደጋ ነው። ሳይንሱ እንደሚለው ልጆች በአፍ መፍቻ ቋንቋቸው በተሻለ ሁኔታ ይማራሉ። ፎቶሲንተሲስን በቤት ውስጥ በማትናገረው ቋንቋ ለመማር መሞከርን አስቡት። ይህ ለልጆች ከባድ ጫና ነው። ነገር ግን የእርዳታ ፕሮጀክቶች ወደ ሀገር ቋንቋ የሚደረግን ሽግግር አይደግፉም፣ ምክንያቱም ውድና ፖለቲካዊ ስለሆነ። ስለዚህ ሲስተሙን እንደግፋለን። በገጠር ታንዛኒያ ያለ ልጅ ሳይንስ የሚወድቀው ጎበዝ ስላልሆነ ሳይሆን የሚያውቀውን ለመግለጽ የእንግሊዝኛ ቃላት ስለሌለው ነው። ሌላው መዋቅራዊ ችግር የአቅርቦት መንገድ ነው። ለጋሾች ብዙውን ጊዜ የአካባቢ መንግስታት ገንዘብን በአግባቡ እንደማያስተዳድሩ ስለሚሰጉ ገንዘቡን ለትምህርት ሚኒስቴር ከመስጠት ይልቅ የፕሮጀክት ትግበራ ክፍሎችን ያቋቁማሉ። እነዚህ በእርዳታ የሚደገፉ ከመንግስት የተሻለ ደሞዝ የሚከፍሉ ትናንሽ የብቃት ደሴቶች ናቸው። ስለዚህ ምርጥ የአካባቢው ባለሙያዎች ሚኒስቴሩን ለቀው ወደ እነዚህ ፕሮጀክቶች ይሄዳሉ። ይህ የጭንቅላት ፍልሰት በሀገር ውስጥ ይከሰታል። የትምህርት ሚኒስትሩ ባዶውን ይቀራል፣ መንግስቱም ችግር ውስጥ ይገባል። የትምህርት ሚኒስትሩ ተጠያቂነቱ ለወላጆች ወይም ለህዝቡ ሳይሆን ለለጋሾች ይሆናል። ስርዓታዊ ችግሮቹን ከመፍታት ይልቅ የፕሮጀክት ሪፖርት በመጻፍ ጊዜያቸውን ያሳልፋሉ። ትምህርት የተበታተኑ ፕሮጀክቶች ስብስብ ይሆናል። ፕሮጀክቶች ሲያልቁና ገንዘቡ ሲቆም ደግሞ መንግስት አቅም ስለሌለው ፕሮግራሙ ይፈርሳል። በመጨረሻም ይህ እንደየቦታው ይለያያል። ከሰሃራ በታች ባሉ የአፍሪካ ሀገራት ጥገኝነቱ ከፍተኛ ነው። ስርዓተ ትምህርቱም የምዕራቡን ይከተላል። እርዳታው ብዙውን ጊዜ መንግስትን በመዝለል ለግዙፍ መንግስታዊ ያልሆኑ ድርጅቶች NGOዎች ይሰጣል። እነዚህ ድርጅቶች በሺዎች የሚቆጠሩ ትምህርት ቤቶችን ገንብተዋል። ይህ ድሆችን ለመድረስ ውጤታማ ቢሆንም መንግስትን ወደ ጎን በመውተው የተከፋፈለ ዜግነትን ይፈጥራል። አስቸኳይ የትምህርት ችግርን ይፈታል፣ ነገር ግን ጠንካራ ሀገር ለመገንባት ያግዛል? እርግጠኛ አይደለሁም። ስለዚህ መፍትሄው ምንድነው? እርዳታን በአንዴ ማቆም መልስ አይደለም። ያ በእነዚህ ፕሮግራሞች የሚማሩ ሚሊዮኖችን ይጎዳል። ነገር ግን አካሄዱ መቀየር አለበት። እርዳታን እንደ በጎ አድራጎት ማየት አቁመን ወደ ሉዓላዊነት መሸጋገሪያ መሳሪያ አድርገን ማየት አለብን። የእርዳታ ግብ ራሱን አላስፈላጊ ማድረግ መሆን አለበት። ለጋሾች ወደ ኋላ የመሸሽ ድፍረት ሊኖራቸው ይገባል። ስልጣን ሳይጠይቁ ለመምህራን ደሞዝና ለመሰረታዊ ነገሮች ድጋፍ ማድረግ አለባቸው። ምንም እንኳን ለእንግሊዝኛ ተናጋሪ አማካሪዎች ምቾት ባይሰጥም የአካባቢ ቋንቋዎችን መደገፍ ማለት ነው። በሌጎስ የሚገኝ ትምህርት ቤት በለንደን ካለ ትምህርት ቤት ጋር በመመሳሰሉ መለካት የለበትም። ትምህርት የሀገር ነፍስ ነው። ባህል ራሱን የሚተካበት መንገድ ነው። ያ ነፍስ በውጭ እጆች እስከተቀረጸ ድረስ ከቅኝ ግዛት መላቀቅ ሂደት ገና አልተጠናቀቀም። እነዚህ ስርዓቶች በራሳቸው መንገድ እንዲበለጽጉ ከፈለግን ከዚህ እውነታ ጋር መጋፈጥ አለብን። ስለተከታተላችሁን እናመሰግናለን።